በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምንሰነበታችሁ። ይህንን መልእክት ለቀሲስ ዶክተር ዘበነ ለማና ለሊቀ ጠበብት ዘሪሁን ሙላቱ አድርሱልኝ። ከዛ በፊት ቪዲዮ ሰምተን እንመለሳለን። የብሉይ ኪዳን ታቦትና የሐዲስ ኪዳን ታቦት ልዩነት አለ ወይ ለሚለው መጀመሪያ የምነግራችሁ በታቦቱ መካከል ልዩነት የለም። ልዩነት አለ። የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ተብሎ ታቦት በሁለት ይከፈላሉ ወይንም አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት የምትሰጠው ስርዓተ አምልኮ የምትፈጽምበት ታቦት ከብሉይ ኪዳን ታቦት ይለያሉ ወይ ነው ጥያቄው። አይለይም ነው ቀጥተኛው መልሱ። ቀጥተኛው መልስ ይለያል የሚል ነው። ስለዚህ አንዳንድ ሰዎች የብሉይ ኪዳን ታቦት ሌላ ነው የአዲስ ኪዳን ታቦት ሌላ ነው ወደሚለው ምርምር ውስጥ የገባችሁት ሳታውቁትም አንዳንድ ወደ ስህተት ሄዳችሁት በጣም ትልቅ ፈተና በኦርቶዶክስ ላይ ነበር። በግብፃውያን የተነሳ ግብፃውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሜን እንዳታከብር ታቦት እንዳይኖራት የሚመጡት በተወሰነ ጊዜ የሚመጡት እነዛ ጳጳሳት ትግል ያደርጉ ነበር። ኢትዮጵያውያን ሊቃውንት አባቶቻችን የጥንት ካህናት ደግሞ እንዴት ተደርጎ እኛ እኮ እንደናንተ ቀድመን ጣዖት አምላኪ አይደለንም እግዚአብሔርን የምናመልክነን ጸጋ ነሳይነ በዲበ ጸጋ ያለው ቅዱስ ዮሐንስ ለኛ ነው የሚሰራው። ቀድሞ በኦሪት እናመልከዋለን ኋላም አሁን በክርስትና እናመልከዋለን። ይሄማ የኛ ሕግ ነው አንለውጥም ብለው ይኸው አትርፈው ኖረዋል እንጂ እንደ ግብፅ አሰራር ቢሆን ኖሮ የኢትዮጵያ ቤተክርስቲያን ጠፋ ነበር። መሰዊያ የምንለው ምስዋ የሚባለው መሰዊያው መስቀሉ ነው። ኢትዮጵያ ደግሞ መስቀሉን ከታቦቱ ጋር አስተባብራ ስርዓተ አምልኮ የምትፈጽም ሀገር ናት። የተመረጠች ሀገር ናት። አባ ጊዮርጊስ ዘጋስጫ መጽሐፈ ሰዓታት ላይ ኩሎሙ የሚል የዘዘወትር ዲያቆናት የሚሉት በዜማ የሚሉት የሰዓታት ክፍል አለ። እዛ ላይ እንዲህ የሚል ቃል አለ። ህየንተ ሊቃናት ብነ ዲያቆናት ንጹሐን እንላቅለሉ ክነፊሆሙ ለተልእኮ ሚስጥር በዲበ ዛቲ ጠረጴዛ። በዚች መሰዊያ ላይ የሚስጥር ወገን ለሚሆን ተልእኮ ወይንም አክናፈ ህሊናቸውን የሚያፋጥኑ ንጹሐን ዲያቆናት አሉን ይላል። አማርኛው ሲፈታው ህየንተ ሊቃናት የሚለውን ትቶታል። ህየንተ ሊቃናት የሚለው ህየንተ ሊቃናት ማለት ምን ማለት ነው? ከዲያቆናት በላይ ስልጣን ያላቸው ሊቃናት ካህናት ማለት ነው። የአማርኛው ፍቺ ላይ የለም። ይህንን ምስጢር ያልጠነቀቁ አንዳንድ ሰዎች በዲበ ዛቲ ጠረጴዛ ይላልና ይሄ ጠረጴዛ የሚለው እኮ ከታቦት ጋር የሚገናኝ ነው ተብሎ ተምረናል። አሁን አንተ ደግሞ ጠረጴዛ የሚባል ነገር የለም ብለሃል። አዎ ብያለሁ፣ የለም። እንደው እግዚአብሔር አለ። በመጀመሪያ እነዚህ ሁለቱ መምህራን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ያስተማሩ ናቸው። በተለይ ወጣቱ ባልነቃበት ጊዜ ከፕሮቴስታንቱም ጋር ከሌሎችም ጋር ዲቤት በማድረግ ብዙ ያስተማሩ ስለሆኑ በጣም ትልቅ አክብሮትና ምስጋና አለኝ። ይህን ክሬዲት መስጠት እንዳለብን አምናለሁኝ። ነገር ግን ዛሬ እነዚህ ሁለቱ ትልልቅ መምህራን ልብ አድርጉ፣ ከዋና መጠሪያቸው በፊት የመጡ በጣም ግትልትል የሆኑ ስሞች አሏቸው። ዶክተር፣ ፕሮፌሰር፣ ርዕሰ ሊቃውንት፣ ሊቀ ጠበብት፣ ሊቀ ማእምራን ብዙ። ስለዚህ እኔ ይህንን ሰምቶ መልስ አለመስጠት ይቻላል? እናንተ የእውነት ይቻላል ወይ? ስለዚህ አሁን እኔ የውይይት ጥሪ አቀርብላችኋለሁ ለእናንተ ወንድሞች መምህራን። ምክንያቱም የሚሰማችሁ በጣም ብዙ ሰው ነው። ከእናንተ የሚጠበቀው በጣም ትልቅ ነገር ነው። ዶክትሬትን የሚያክል ነገር የተሸከመ ሰው እንደ ቀላል ተራ ነገር አይደለም የሚሰማው። ስለዚህ የምታስከትሉት መልስ ካልተሰጠ የምታስከትሉት ዳሜጅ ቀላል አይሆንም። መልስ መስጠት አለብን። እናም
እኔ ወንድማችሁ በአክብሮት የምጠይቃችሁ በፈለጋችሁት ሚዲያ በፈለጋችሁት ላይ ብላይ ጥሩኝ። ከእናንተ ጋር ዲቤት ማለት ስለሚከብደኝ ነው። ትንሽ ለአክብሮት ውይይት ማድረግ እንችላለን እስከፈለጋችሁት ጥግ ድረስ። በይንተ ነገረ ታቦት በታቦት ዙሪያ ላይ ያወራችሁት ወሬ ስለ ምጽዋ፣ ስለ ጠረጴዛ የመሳሰሉት ነገር በሙሉ ያወራችሁት ዝባዝንኬ ነው። በእውነቱ ትክክል አይደለም። እኔ እንዴት አድርጋችሁ ምስጢር ያላደላደሉ ብለው ምን አደረጉ? ዲያቆናት እንዳቅለሉ ክነፊሆሙ ክንፋቸው የሚለውን ነጠላቸውን አደግድገው ልክ በሐዋርያት ሥራ ምዕራፍ 6 ላይ ያሉት እነዚያ ዲያቆናት የተመረጡበት ነው ይላሉ። ሪሊ እላቅለሉ ክነፊሆሙ ለተልእኮ ምስጢር ማለት እንጀራና ዳቦ ማገልገል ነው። ለተልእኮ ምስጢር በዲበዛት የጠረጴዛ የሚባለው ምስጢር የሚባለው ከእንጀራ ጋር የተያያዘ ነው። አባ ጊዮርጊስ የሚናገራቸው እነዚህ ዲያቆናት ኢትዮጵያ ውስጥ ምዕመናንን ጠላና እንጀራ የሚያሳልፉ ናቸው ወይተር ማለት ናቸው እያሉ ሲናገሩ ነበር። ለማንኛውም እስኪ ነው ፕሊዝ እንደው በታናሽነቴ እባካችሁ ልጋብዛችሁ፣ ውይይት እናድርግ። እስኪ ኑ ተጠየቁ። ማይክ ብቻችሁን ይዛችሁ ከምታወሩ አንደኛው ወደ ምረት ላይ አንደኛው ራሳቸው ቲቪ ላይ ጥሩ አይደለም እኮ ይሄ። በእውነቱ የግብፅ ቤተክርስቲያን ታጠፋን ነበር ብሎ ማለት ይሄ ራሱ አይዘገንንም? ግን እንዴ ቢሰሙት እንደው አማርኛ ቢሰሙ እንደው ምንድን ነው የሚሉት? የቤተክርስቲያን እንደው ኮንሰፕት የላችሁም እንዴ? ቤተክርስቲያን ማለት ምን ማለት ነው? የግብፅ ቤተክርስቲያንና የኢትዮጵያ ቤተክርስቲያን የተለያዩ ናቸው? የግብፅን ቤተክርስቲያን መሐመድ ነው እንደሚመራ ግራኛ አይመር ነው የወዲት ጉዲት ናት። እንዲህ ያሉ መራራ የሆኑ ቃላቶችን በእውነት በቴዎሎጂ ትምህርት ቤት ያለፈ ሰው እንዴት ይናገራል? እኔ አሁንም ለማንኛውም ዲቤት እየጠራኋችሁ ወይንም ውይይት እያደረኩኝ ነው መረድ ያለ ነገር እንዳልናገራችሁ አይ ሆፕ ይህንን መልእክቴን ሰምታችሁ መልስ እንደምትሰጡኝ እጅግ አከብራችኋለሁ፣ እጅግ በጣም ወዳችኋለሁ። ነገር ግን በብዙ ስለሳታችሁ ኑና እስኪ እናውራ። የሐዲስ ኪዳንና የብሉይ ኪዳን ታቦት አንድ አይነት ነው? ሪሊ አሁን ያለን በየቤተ ክርስቲያኑ የምንገለገልበት ታቦት ምጽዋ አይባልም፣ ጠረጴዛ አይባልም፣ መስዋዕት ሐዲስ ኪዳን የሚሰዋበት አይደለም። ኑና እናውራ እስኪ ኑ ማለት ብቻችሁን ከምታወሩ እስኪ ዲስከስ እናድርግ እና ብዙ ነፍሳት እናድናለን። በተለይ በጣም ብዙ ልጆች መልስ እኮ ሰጥተዋል። በጣም ጎበዝ ልጆች ግን አትሰሙ። እኔ ቄሱ ወንድማችሁ በታላቅ አክብሮትና ትሕትና በእውነት እኔ የከፈላችሁትን ክሬዲት ዕውቀታችሁንም አልንቅም፣ ግን የምታጠፉት ጥፋት ደግሞ በጣም ትልቅ ነው። ስለዚህ እናንተ በታቦት ዙሪያ ላይ ያስተማራችሁ ስህተት ስለሆነ በአክብሮት ጥሪ ያቀርባለሁኝ። ይህንን መልእክቴን አድርሱልኝ ለቀሲስ ዶክተር ዘበነ ለማና ለሊቀ ጠበብት ዶክተር ዘሪሁን ሙላቱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ጤና ይስጥልኝ።